ጤና ይስጥልኝ ተመልካቾቻችን፣ የዕለቱን ዜናዎች ይዘን ቀርበናል። አርዕስተ ዜና። ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት ድህነትን መጻፍ ብቻ ሳይሆን ብልጽግናን ይመኛል ሲሉ ተናገሩ። የሱዳን ጦርነት ወደ ክላሽና ታንክ ድሮን ማደጉን ተሰማ። ከኤስሪ ዜናዎቹን እየመራው ፊርዶስ አብዱላኪ ማብራሪያችሁ ቆያለሁ። መልካም ቆይታ። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት ድህነትን መጻፍ ብቻ ሳይሆን ብልጽግናን ይመኛሉ አሉ። በዝርዝር ተመልክተነዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት ድህነትን መጻፍ ብቻ ሳይሆን ብልጽግናን ይመኛል ብለው ተናገሩ። በጠቅላይ ሚኒስትሩ የተጻፈው የመደመር መንግስት መጽሐፍ በትላንትናው ዕለት ተመርቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በምረቃ ስነ ስርዓቱ ላይ ባስተላለፉት መልእክት የመደመር መንግስት የኋልዮሽ ተጉዞ ከዳሰሰ በኋላ መዳረሻውን ደግሞ ይተልማልም ብለዋል። የመደመር መንግስት የኋልዮሽ በመጓዝ ስብራቱ የት መጠገን የት ነው የተቀደም ነው ብሎ የታለፈበትን ዘመናት ወደ ኋላ በመሄድ ገምግሞ ነው ያሉት። በዚህ የኋልዮሽ ጉዞ መነሻ ውስጥ የመደመር መንግስት የተገነዘባቸው አንኳር ሀሳቦች እንዳሉም አብራርተዋል። ከነዚህ መካከል አንደኛው የተዛቡ ጥያቄዎች መሆናቸውን ጠቅሰው በትክክል አለመጠየቅ ትክክለኛ ምላሽ እንዳናገኝ ያደርገናልን ብለዋል። ሌላኛው ደግሞ ለተዛባው ጥያቄ አፍራሽ የለውጥ ሂደት መከተል መሆኑን በማንሳት የኛ ብቃት የሚለካው ትናንትናን በማፍረስ እንጂ የጎደለውን ሞልተን አሻግረን በመስጠት አልነበረም ሲሉ አስረድተዋል። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያን ብቻ ሳይሆን የኢትዮጵያ ወዳጆች ጭምር ኩራት መሆኑን የገለጹት ጠቅላይ ሚኒስትሩ ኢትዮጵያ ምድረ ቀደምት ረቂቅ ግዙፍና በርካታ ህዝብ ያላት ሀገር መሆኗንም ዓለም ያምናል ያሉት የኢትዮጵያ ህዝብ አኩሪ ታሪክና የነጻነት ገድል ያለው በተፈጥሮ የታደለ በባህልና በታሪክ ምንም የሚያሳፍር ነገር የሌለው ህዝብ መሆኑን ተናግረዋል። ኢትዮጵያ ጀግኖች፣ ደፋሮችና ለህይወታቸው የማይሳሱ በረጅም ጊዜ ውስጥ ቢለካ ጀግንነታቸው ያልነጠፈ ህዝብ መኖሪያ መሆኗንም አመላክተዋል። ከሁለት ዓመት በፊት በሁለቱ ጀነራሎች አለመስማማት የተጀመረው የሱዳን ጦርነት ሀገሪቷ የማትወጣበት ቅርቃር ውስጥ የከተተ ሲመስል ሁለቱም ተዋጊዎች በድሮን መዋጋት መጀመራቸውን ስጋት ፈጥሯል ተባለ። ተጨማሪ አለን። በሱዳን ከሁለት ዓመት በፊት በሁለቱ ጀነራሎች አለመስማማት የተጀመረው ጦርነት ሀገሪቷ የማትወጣበት ቅርቃር ውስጥ የከተታት ሲመስል ሁለቱም ተዋጊዎች በድሮን መዋጋት መጀመራቸው ስጋትን ፈጥሯል የተባለው ከዚህ በፊት የሱዳን የፈጥኖ ደራሽ ኃይል ከተባበሩት አረብ ኤምሬቶች የሚሰጠው ድጋፍ የድሮን ጥቃት ይፈጽማል ብሎ ሲከስ የቆየው የጀነራል አልቡርሃን ጦር ራሱም ድሮን ታጥቆ ውጊያ ከጀመረ ሰንብቷል። የሱዳን ጦር ከሰሞኑ በኮርዶፋን ዳርፉር ዘመናዊ የተባሉ ድሮኖችን መጠቀም ጀምሯል። የሱዳን ጦር በሀገር ውስጥ የተሰራ ሳፍሩቅ በተሰኘ ድሮን ለውጊያ መጠቀም ጀምሯል ሲባል ተፋላሚው የፈጥኖ ደራሽ ኃይል ደግሞ አዳዲስ በታጠቃቸው ዘመናዊ ድሮኖች ጥቃቱን ማድረሱን ተያይዞታል። በሰዓት እስከ 160 ኪሎ ሜትር መብረር ይችላል የተባለው የሳፍሩቅ ድሮን በባራ ከተማ ከፈጥኖ ደራሽ ኃይሉ ጋር በነበረው ውጊያ ውጤታማ ነበር ተብሏል። በዚህ ውጊያ ፈጥኖ ደራሽ ኃይሉን ኢላማ ያደረጉ 11 ድሮኖች ጥቅም ላይ ውለዋል ተብሎም ተነግሯል። በአንጻሩ ተፋላሚው የፈጥኖ ደራሽ ኃይል ቻይና ሰራሽ ስትራቴጂክ ድሮኖችን መታጠቁ ሲነገር ባለፈው ሳምንትም ለዋና ከተማዋ ቅርብ በሆኑ አካባቢዎች ጥቃቶችን መፈጸሙ ይታወሳል። በተጨማሪም የፈጥኖ ደራሽ ኃይሉ ከሱዳን ጦር የበለጠ ርቀት መሄድ የሚችሉ ድሮኖችን መታጠቁ ሲነገር የጦሩ ድሮኖች 600 ኪሎ ሜትር ሲሄዱ የፈጥኖ ደራሽ ኃይሉ 2000 ኪሎ ሜትር መሄድ ይችላሉ። ይህንንም በሱዳን ውስጥ ያለውን የትኛውንም ቦታ ማጥቃት እንዲችል እድል ይሰጠዋል። የሱዳን ጦር በዳርፉር የሚገኘው የድሮኖች መነሻ ሆኖ የሚያገለግል ኤርፖርት በተደጋጋሚ መመታቱ ቢገለጽም የፈጥኖ ደራሽ ኃይሉ በተደጋጋሚ በአየር መከላከያው ሲመክትም ቆይቷል። ይባስ ብሎ የፈጥኖ ደራሽ ኃይሉ ባለፉት 2 ሳምንታት ውስጥ የጦሩ 3 ቱርክ ሰራሽ ድሮኖች መትቼ ጥያለሁም ብለዋል። ሁለቱም ተፋላሚዎች ትኩረታቸው ከመሬት ውጊያ ወደ አየር ውጊያ እየዞሩ ሲሆን እነዚህን የተወሳሰበ ቴክኖሎጂ የሚጠቀሙ ድሮኖች በደንብ ለውጊያ መጠቀም መጀመራቸውን ጦርነቱ እንዳይባባስ ተሰግቷል። መረጃውን ያገኘነው ከሱዳን ትሪቡን ነው። እስራኤል በጋዛ የዘር ማጥፋት ወንጀል መፈጸሟን የተባበሩት መንግስታት ድርጅት አጣሪ ኮሚሽን አስታወቀ። እስራኤል በዓለም አቀፍ ሕግ ከተገለጹት 5 የዘር ማጥፋት ድርጊቶች ውስጥ 4ቱን በመፈጸም በጋዛ ፍልስጤማውያን ላይ የዘር ማጥፋት ወንጀል ፈጽማለችም ብሏል። የእስራኤል መሪዎች የሚሰጡት መግለጫና የእስራኤል ኃይሎች የሚወስዱት እርምጃ ዘርን የማጥፋት ዓላማን የያዘ መሆኑን በማስረጃነት ጠቅሷል። የእስራኤል የውጭ ጉዳይ ሚኒስቴር የተባበሩት መንግስታት ድርጅት አጣሪ ኮሚሽን ያወጣውን ሪፖርት አስመልክቶ በሰጠው ምላሽ ሪፖርቱ የተዛባና ሐሰት ነው ሲል አውግዟል።
በኮሚሽኑ ውስጥ የሚገኙት 3 ባለሙያዎች የሐማስ መልእክተኞች ሆነው የሚያገለግሉና በሐማስ ውሸት ላይ ሙሉ በሙሉ የተማመኑ ናቸው ሲልም መክሰሱን ቢቢሲ ዘግቧል። ዜና በቃ። ከኢስሪ ፊርዶስ አብዱላኪ ማብራሪያችሁ ቆየው። መልካም ቀን በያላችሁበት።